ወህት እኛ ከሌለንባት ትፍረስ ተባለ ፈረሰች ትግራይም እኛ ከሌለንባት ትከፋፈል ተባለ እየተከፋፈለ ነው በየዞኑ በየአካባቢ ቦይስብሃት እኮ ኢሳያስ ብጻይ ሲል ብጻይ ማለት ጓዴ ማለት ነው እሱ ራስ እኮ ትርጉም አለው እኔ ብጻይ ሲል በቃ ደነገጥኩኝ ያ የምላስ ወለምታ አይደለም ይሄ ምላስ ወለምታ ምልክት ነው እያሳየ ያለው ማለት ነው ከዛ ጊዜ ጀምሮ እየተጀማመረ ሄደ አሁን ደግሞ ከፋለ ማለት ነው ሻቢያና አሁን እየጀማመሩት ያሉ ነገር እሱን ከተቃወምክ አሁን ደግሞ ባንዳ ነው ጠቅላላ ህዝቡ ባንዳ በባንዳ ሆነ አሁን እየሄድበት ያለው የትግራይ ህዝብ የሚያጠፋ ነው የመንግስት ንብረት ጠቅላላ ወድሞ ወደ ኋላ 40 እና 50 አመት ህዝብህን እንዲመለስ አድርገ እንደገና ተመልሰው ወደ ጦርነት ከጦርነት ምን ይገኝ ለሰላም ብዬ ነው የመጣው በቃ የትግራይ ህዝብ ይበቃዋል ስለዚህ በዛ በኩልም አለሁ የሚለው የለም ስለዚህ ፌደራል መንግስት አለሁልህ በለው ለትግራይ ህዝብ ለማለት ነው እንግዲህ